ጤና ይስጥልኝ። ዛሬ ሁላችንም ስልካችን ላይ የባንክ ሂሳባችን ይዘን እንቀሳቀሳለን። ነገር ግን ባንክ ካስቀመጡት ገንዘቤ ላይ በስህተት ወይም በስርቆት ቢቀነስብኝስ ብለው ጠይቀው ያውቃሉ? ወይስ የዚህ ጉዳት ሰለባ ሆነዋል? በቅርቡ በኢትዮጵያ ውስጥ የሞባይል ባንኪንግ ስርቆት በከፍተኛ ሁኔታ እየጨመረ ነው። ይህንንም ከፖሊስ ተቋማት የሚወጡ በርካታ መረጃዎች ያስረዳሉ። ተዘረፍንም የሚሉ ሰዎች በርካታ ናቸው። ዛሬ ባንኮች ደንበኞቻቸውን ከስ ግዴታ አለባቸው ወይስ የለባቸውም የሚለውን በህግ እይታ በዝርዝር እንመለከታለን። የህግ አማካሪና ጠበቃ ፈቃዱ በቀለ ነኝ። ባንክ ሂሳብ ሲከፍቱ ከባንኩ ጋር ውል ይገባሉ። በዚህ ውል መሰረት ባንኩ የእርስዎን ገንዘብ በታማኝነት የመጠበቅ ፊዱሲያሪ ዲዩቲ ግዴታ አለበት። ይህ ማለት ባንኩ የቴክኖሎጂ ስርዓቱ እንዳይሰበር ሴኩሪቲ ብሪች የመጠበቅ ኃላፊነት አለ። ሌቦች የባንኩን ሲስተም ሰብረው ወይም የባንክ ሰራተኞች ተጠቅመው ገንዘቡን ቢሰርቁ ባንኩ ሙሉ ለሙሉ ተጠያቂ ይሆናል። ነገር ግን ህጉ አንድ ገደብ ያስቀምጣል። የእርስዎ ቸልተኝነት ኔግሊጀንሲ ካለበት ባንኩ ሊክሶት አይችልም። ለምሳሌ ሚስጥራዊ ቁጥሩን ፒን ሌላ ሰው አሳልፈው ከሰጡ ወይም ስልኮ ተሰርቆ ለባንኩ ወዲያውኑ ሳያሳውቁ ከቆዩ ተጠያቂነቱ ወደ እርስዎ ይዞራል። ስለዚህ ገንዘቡ እንደተሰረቀ የመጀመሪያው ስራው ለባንኩ ደውሎ ሂሳቡን ማስቆም ብሎክ ማስደረግ አለቦት። ነገር ግን እዚህ የሚነሳው ነጥብ የባንክ አካውንቱን የሚያንቀሳቅሱበትን ስልኩን በጥንቃቄ መያዝ፣ ለማንም ሰው አሳልፎ አለመስጠት፣ ስልክ አስደውሉኝ የሚሉ ሰዎች ጋር የሚያደርጉትን ግንኙነት መጠንቀቅና በስልኩ ላይ እርስዎ ማድረግ ያለበትን የሴኩሪቲ መመሪያዎች በአግባቡ መተግበር አለቦት። ሌላው ቀርቶ ለባንኩ ሰራተኞች ስልኮን አሳልፎ መስጠት የለቦትም። ነገር ግን የሚሰጡበት ሁኔታ ከተፈጠረ በቅርብ ሆኖ መከታተል አለቦት። እንዲሁም ስልኮት ማለትም አካውንቱ ያለበት ስልክ ከተበላሸ ለሞባይል ጥገና ሲሰጡ ተገቢውን ጥንቃቄ ማድረግ አለቦት። ነገር ግን ያው እንደሚታወቀው ብዙ ጊዜ ስርቆት የሚፈጸመው ባንክን በተመለከተ ማለቴ ነው ከባንክ ሰራተኞች ጋር በመመሳጠር ሊሆን ይችላል። በዚህ ጊዜ በኢትዮጵያ የፍትሐብሔር ሕግ መሰረት አሰሪ ወይም ባንኩ በሰራተኞች ጥፋት ለሚደርስ ጉዳት ተጠያቂ ይሆናል። ይህንን የሚደነግገው የፍትሐብሔር ቁጥር 2027 ይሆናል። በኢትዮጵያ የፍትሐብሔር ቁጥር 2027 እና ተከታዮች ድንጋጌ መሰረት አንድ ግለሰብ ወይም ተቋም ባንክን ጨምሮ ማለት ነው በቸልተኝነት ለሚያደርሰው ጉዳት የመካስ ግዴታ እንዳለበት ተደንጓል። ስለዚህ ሰራተኛውን የሰረቀው እኛ እናውቅም የሚለው ምክንያት በሕግ ተቀባይነት የለውም። ስለሆነም ገንዘቡ ከተሰረቀው ምንድነው ማድረግ ያለቦት? ማድረግ ያለቦት ሶስት ወሳኝ ነጥብ አለ። አንደኛ የባንክ ስቴትመንት ገንዘቡ ወዴት እንደተዘዋወረ የሚያሳይ መረጃ ወዲያውኑ ከባንኩ ያውጡ። ሁለተኛ የፖሊስ ሪፖርት ማለትም ወንጀል መፈጸሙ የሚያረጋግጥ የፖሊስ ማስረጃ በአካባቢው ከሚገኘው የፖሊስ ጣቢያ ያዙ። ሶስተኛ የክስ ሂደት ነው። ባንኩ ለመክፈል ፈቃደኛ ካልሆነ በፍትሐብሔር ሕጉ መሰረት የካሳ ክስ መመስረት ይችላሉ። መብቶን ይወቁ፣ ገንዘቡን ይጠብቁ። ይህ ቪዲዮ ጠቃሚ ሆኖ ካገኙት ሌሎች እንዲደርስ ሼር ያድርጉት። ቤተሰቦች በዚህ ጉዳይ ላይ ያጋጠማችሁ ነገር ካለና እንዲሁም ጥያቄ ካላችሁ በኮሜንት ሳጥን ውስጥ አስቀምጡልኝ። ለተጨማሪ የህግ ትምህርቶች ገጹን መከታተል ትችላላችሁ። ቪዲዮውን እስከ መጨረሻ ስላዳመጣችሁ አመሰግናለሁ።